ሰላም ፋሚሊስ፣ ዛሬም በሌላ ቪዲዮ መጥቻለሁ። የቢዋይዲ ውህደት እንግዲህ አሁንም እንደቀጠለ ነው። በዛሬው ቪዲዮአችን የምናየው ቢዋይዲ ያንጓንግ ዩናይን ይሆናል። ይህም በቢዋይዲ ሌግሪ ዲቪዥን በያንጓንግ ስር እየተመረተ የሚገኝ መኪና ሲሆን ቢዋይዲም እንግዲህ በጣም ፍሌክስ ከሚያደርግባቸው ከሚጎራባቸው መኪኖች የመጀመሪያው መኪና ነው። ቢሆንም ግን አይገርምም። ይህ መኪና ሲፈልግ እንደ ፌንጣ ይዘላል፣ ሲፈልግ ይደንሳል። እንዲሁም ከአራቱ እግር አንዱ እግር ከነ ባይኖር በሶስት እግሩ ብቻ ምንም ሳያነክስ ልበለው አለ መኪና በሶስት እግሮቹ ብቻ ምንም እንዳልተፈጠረ ባላንስ አድርጎ የፈለገበት ቦታ ይደርሳል። እነዚህን የመሳሰሉና እነዚህ ቴክኖሎጂዎች ደግሞ እንዴት እንደሚሰሩ በዚህ ቪዲዮ እናያለን ማለት ነው። ወደ ቪዲዮ እንሂድ። ቢዋይዲ ያንጓንግ ዩናይን ይህ መኪና እንዲሁ ከውጭ በኩል ስናየው የመወዳደሪያ መኪኖችን አይነት ቅርጽ ያለው መኪና ነው። ነገር ግን በእነሱ በመወዳደሪያ መኪኖች ሌቭል ፐርፎርም ማድረግ የሚችል ቢሆንም ያ ማለት በጣም የተጋነነ አይደለም። ፐርፐዝሊም ለውድድር የተሰራ መኪና አይደለም። ነገር ግን መወዳደሪያ አስፋልት ላይ ገብቶ ስናየው ከኖርማል መኪኖች በጣም የሚፈጥም መኪና ነው። ይህንን በደንብ ወደ ኋላ እንመለስበታለን። ከዲዛይኑ አንጻር ስናየው እንዳልኳችሁ ከፊት ለፊቱ በኩል በደንብ ሾል ያለ አየር ለመቅዘፍ በጣም ምቹ የሆነ ዲዛይን ነው ያለው። ወደ ኋላው ስንሄድ ደግሞ ከላይ ስፖይለር አለ፣ ከስር ደግሞ ዲፊውዘር አለ። ከላይ ስፖይለሩ በጣም በሚፈጥንበት ሰዓት በደንብ መሬትን ይዞ እንዲሄድ ያደርገዋል። ከስር ያለው ዲፊውዘር ደግሞ ከፊት ለፊት የሚያልፈውን አየር ወደ ኋላ እንዲያሳልፍ ያደርገዋል፣ ወይም ሬዚስት እንዳያደርግ ያደርገዋል ማለት ነው። የሚከለክለውን አየር በእነዚህ መልኩ ይቀንሳል። ከነዚህ ጋር ሆኖ ወደ 12 አይነት ፓኬጆች አሉ የተሻለ ኤሮዳይናሚክስ እንዲኖረው የሚያደርገው። የተሻለ ኤሮዳይናሚክስ ሲኖረው ደግሞ የተሻለ አቅም፣ የተሻለ ኤፊሺየንሲ ይኖረዋል። ከአቅም አንጻር ደግሞ የዚህ መኪና ጉልበቱንና ፐርፎርማንሱን ወይም አቅሙን ስናየው ያንጓንግ ስር ስለሆነ እየተመረተ ያለው ይሄ መኪና E4 ፕላትፎርም ያው ለሁሉም ያንጓንግ መኪኖች ነው እንደ ስታንዳርድ የሚጠቀሙት። ስለዚህ ይህ መኪና ላይም U8 እና U7 ላይ እንደተለመደው ለእያንዳንዱ እግር 4 ሞተሮች አሉት። በእነዚህ አማካኝነት ነው እንደዚህ ታንክ ተርን የሚያደርገው ወይም መኪናውን በቃ የሚያንቀሳቅሰው ድራይቭ የሚያደርገው በእነዚህ 4 ሞተሮች አማካኝነት ነው። በእያንዳንዱ እግር ላይ ያሉ ሞተሮች 240 ኪሎዋት፣ የአራቱ ሞተሮች አንድ ላይ ተጨምቆ 960 ኪሎዋት ፓወርን ያመነጫል ሞተሩ። እንዲሁም የፈረስ ጉልበቱን ስናየው ደግሞ ከ1287 እስከ 1306 ሆርስ ፓወርን ያመነጫል ይሄ መኪና። እንዲሁም በአንድ ጊዜ ከዜሮ ተነስቶ 100 ኪሎ ሜትር በሰዓት ለመፈናጠር 2.36 ሰከንድ ብቻ ይፈጅበታል። እንዳልኳቸው የመኪና በጣም ፈጣን መኪና ነው ከፍጥነት አንጻር ስናየው። እንዲሁም ደግሞ ከፍተኛ ፍጥነት ስናየው ቪዲዮ ላይ እንደምታዩት የመወዳደሪያ ትራክ ውስጥ በጀርመን ካምፓኒ የመኪናን ፍጥነትና ፐርፎርማንስ በሚለካ ካምፓኒ እየነዱ ሲለኩት አይተናል። ከፍተኛ ፍጥነቱ ወደ 391 ኪሎ ሜትር በሰዓት መጓዝ ይችላል። ሌላውና ዋናው ይሄ መኪና ለየት ያሉ ነገሮችን ሌሎች መኪኖች ሊያደርጉት የማይችሉ ወይም ደግሞ በሌሎች መኪኖች ላይ ማናያቸውን፣ ምናልባት የሆነ ጉድጓድ ምናምን ሲያጋጥመው እንደ ሌሎች መኪኖች ቀስ ብላችሁ መንዳት ወይ ጉድጓድ ውስጥ ገባ አልገባ ሰቀቀን አይኖርም። የሆነ ብቻ ጉድጓድ ነገር ወይ የተቆረጠ መንገድ ምናምን በሚያጋጥማችሁ ሰዓት ይሄ መኪና ካላችሁ አያሳስብም፣ ዘሎ ነው የሚያልፈው ማለት ነው። እንዲሁም ደግሞ በቆመበት እንደ ፌንጣም ሲዘል አይተኗል ይሄ መኪና። ሙዚቃ ጋር ሲንኮራጅ ነው ደግሞ ሲደንስ ያየንበት ሁኔታም አለ። ሌላኛውና በጣም አስገራሚው ነገር U7 እና U8 እንግዲህ ያው ከነሱ ጋር ነው ያነጻጸርኩ መነግራችሁ። ጎማቸው ፈንድቶ መሄድ ይችላል። ይሄ መኪና ደግሞ ጎማ መፈንዳት አይደለም፣ ከዛ ባለፈ አንድ ጎማ ከነ ባይኖር እዛ እግር ላይ ያለው ሞተር ዲአክቲቬት አድርጎ በሶስት እግር ብቻ ባላንስ አድርጎ የፈለገበት ቦታ ይሄዳል፣ ይደርሳል ማለት ነው። ከዛ በተጨማሪ ደግሞ የመወዳደሪያ ትራክ ውስጥ ገብቶ በቪዲዮ ላይ እንደምታዩት ያለ ምንም ችግር በደንብ ኮንትሮል ሲያደርግ ታይቷል። ይህንን ሁሉ እንዲሆን ያደረገው ደግሞ ምንድነው የሚለውን ቢሃይንድ ያለውን ቴክኖሎጂ ስናይ ከዚህ በፊት እንዳወራ ነው U8 እና U7 ላይ ዲሰስ P እና ዲሰስ Z የተባለ ሰስፔንሽን ሲስተም ነበር የነበራቸው። እዚህ ጋር ደግሞ ለየት ባለ መልኩ ዲሰስ X የተባለ ሰስፔንሽን ሲስተም ነው የተገጠመለት። ይህ ሰስፔንሽን ሲስተም ከሁለቱም ለየት ያለና በጣም የተሻለ ፐርፎርማንስ ያለው ነው። ያንንም እንዲሆን ይህም 3 ወሳኝ የተባሉ የሰስፔንሽን አማራጮችን የያዘ ነው። የመጀመሪያው ሃይድሮሊክ አክቹዌተር አለው፣ ኤር ስፕሪንግ አለው። ሶስተኛ ደግሞ ማግኔቶሎጂካል ዳምፒንግ ላይክ U7 ላይ እንዳለው ማለት ነው። ሶስቱንም አንድ ላይ ጠቅለል አድርጎ ታዲያ ምን ይባላል? ዲሰስ X ብለው እዚህ መኪና ላይ ገጥመውታል ማለት ነው።
ይሄ ዲሰስ ኤክስ ይሄ መኪና እንዲዘል የሚያደርገው ሌላ በጣም የተለየ ቴክኖሎጂ ወይም ደግሞ እንዲበር የሚያደርግ ሊሆን ለየት ያለ የሆነ ሊፍቲንግ ፎርስ ተጠቅመው አይደለም ይሄ መኪና እንዲዘል የሚያደርጉት። ይሄ ሰስፔንሽን ሲስተም በደንብ ወደታች ኮምፕረስ ይሆንና ወይም ደግሞ በደንብ ጨምቆ ይዘውና አራቱም እግሮች ላይ ያለውን ልክ ሲለቀው ወደ ላይ የሚዘለው ማለት ነው። በዛ ፎርስ አማካኝነት ነው ይሄ መኪና የሚዘለው። ባለበት እንደዚህ የሚዘል ከሆነ መኪናው እየሄደ ባለበት ሰዓት ዝላዩን አፕላይ ሲያደርግ ትረስት ፎርሱን የሚያገኝበት ምክንያት ልክ ሲዘል የመጨረሻው የጎማውና መሬቱ ያለበት ፍሪክሽን አለች አይደል? በዛ ፍሪክሽን አማካኝነት ተፈናጥሮ ከ4 ሜትር እስከ 6 ሜትር ነው ዘሎ ወደፊት የሚያርፈው። ምን ያህል ሄዳል የሚለውን ስናይ ደግሞ በሲኤልቲሲ መለኪያ በቻይኖቹ ሎካል ስታንዳርድ መለኪያ ነው ይሄ። በእነሱ መለኪያ ወደ 450 ኪሎ ሜትር በፉል ቻርጅ መሄድ ይችላል ይላል። የኤሌክትሪክ ሲስተሙን ስናይ ደግሞ ለየት ያለው ነገር 800 ቮልት የሆነ ኤሌክትሪክ ሲስተም አርኪቴክቸር አለው። ቻርጅ ለማድረግ በ10 ደቂቃ ውስጥ ከ30 እስከ 80% ድረስ ቻርጅ ማድረግ ይችላል። ኢቭን ፋስት ቻርጂንግ ሲጠቀም በሁለቱም ሳይድ ቻርጅ ፖርቶች አሉት። በእነዚህ ፋስት ቻርጀሮች ቻርጅን በደንብ በፍጥነት የመቀበል አቅም አለው ማለት ነው። በነገራችን ላይ የዚህ መኪና የኃይል አማራጭ ስናይ በኤሌክትሪክ ብቻ የቀረበ ሲሆን ምንም አይነት የነዳጅ የሚሆን የሃይብሪድ አማራጭ አልቀረበም። በኤሌክትሪክ ብቻ ነው ማለት ነው። ስለዚህ የቻርጂንግ ሲስተሙና የባትሪ ፓኩ ይህንን ይመስላል ማለት ነው። ከዚህ መኪና እንግዲህ እንደ ችግር የታየው ነገር ምንድነው? የባትሪ ፓኩን ስናየው ትንሽ ነው በጣም 80 ኪሎዋት አወር ማለት ትንሽ ነው። ስለዚህ ያ ማለት የሆነ ሊሚትድ የሆነ ሬንጅ ነው ያለው ማለት ነው። በዛ ላይ ደግሞ ሌሎች መኪኖች ላይ ማናያቸውን ፐርፎርማንሶች ሲያደርግ ላይክ መዝለሉን ሊሆን ይችላል መደነሱን ምናምን እንደዚህ አይነት ነገሮችን ሲያደርግ ቀላል ፓወር አይደለም የሚያወጣው። ምናልባት አንድ ጊዜ ይህ መኪና ሲዘል ከ1 እስከ 2% ድረስ የመኪናውን ባትሪ ይጠቀማል ማለት ይህን ሁሉ ነገር ፐርፎርም ሲያደርግ ይህን ሁሉ ነገር ኮንትሮል ሲያደርግ ሰስፔንሽን ሲስተሙ በጣም በከፍተኛ ሁኔታ የባትሪውን ፓወር ይጠቀማል። ስለዚህ የሬንጅ ወይም ደግሞ ረጅም ኪሎ ሜትር የሚሄድ ነገሩ በጣም አነስተኛ ነው። እንደውም ሲኤልቲሲ 450 ኪሎ ሜትር ነው የሚሄደው ካለ ከዚህ በፊት የምታስታውሱ ከሆነ ዩሶቨል ላይ 700 ኪሎ ሜትር ይሄዳል፣ ግን ሪል ላይፍ ላይ 500 ኪሎ ሜትር ነው የሚሄደው ነበር የተባለው ዩሶቨል ላይ እና ይሄኛው ምን ያህል ሊሄድ እንደሚችል ኢማጂን። ስለዚህ የባትሪ ሬንጁ ስናየው የሚሄደው ኪሎ ሜትር በጣም አነስተኛ ይሆናል ብዬ አስባለሁኝ። ስለዚህ ከባትሪ አንጻር አሪፍ ነው ለማለት ትንሽ ይከብዳል። የታየበት ድክመት እሱ ነው። ከዋጋ አንጻር $236,000 ጀምሮ ነው ይህ መኪና የሚሸጠው። ነገር ግን ገበያ ላይ በጣም እንደዚህ በሰፊው አቬሌብል አይደለም። እስከ 2025 ጃንዋሪ ድረስ የተሸጠው 100 መኪኖች ብቻ ናቸው። የዛሬው ቪዲዮአችን ይህንን ይመስላል። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ። ቻው።